ፊልሙ ሲጀምር ጆን እና ሮበርት የተባሉ ልጆችን እንመለከታለን። ሁለቱም በተለያዩ ሱቆች እየገቡ አሻንጉሊቶችና ከረሜላ ሲሰርቁ እናያለን። ከረሜላቸውን እየበሉ በአሻንጉሊቶቹ ደግሞ ይጫወታሉ። አብረው እየተዝናኑ ከዋሉ በኋላ በድንገት ጄምስ የተባለ አንድ ሕፃን ልጅ ስጋ ቤት ፊት ለፊት ያዩታል። በቀጣይ እይታ ወደ ፖሊስ ጣቢያ እንሄዳለን። ፖሊሶችም ጆንን ጄምስ ስለተባለው ሕፃን ልጅ ብዙ ጥያቄዎች መጠየቅ ይጀምራሉ። ቀጥሎም በሰዓቱ ለምን ወደ ጄምስ እንደሄደ ይጠይቁታል። ይህ በእንዲህ እንዳለ ሌሎች ፖሊሶች ደግሞ ሮበርትን ተመሳሳይ ጥያቄ ይጠይቁታል። ጆን እና ሮበርት ከወላጆቻቸው ጋር ነበሩ። ጆን ፖሊሶቹ ለምን እንደ አይነት ጥያቄ እንደሚጠይቁትና ማወቅ የፈለጉትን ነገር በሚገባ እንዳወቀባቸው ተረድቷል። ፖሊሶቹም ይህንን ስላወቁ በቅድሚያ ሌሎች ጥያቄዎችን ጠይቀውት እውነት ወይም ሐሰት መሆኑን ለመለየት ይወስናሉ። ጆንም ለአንዴና ለመጨረሻ ጊዜ ሕፃኑን ልጅ እንዳልገደለና በሰዓቱም ቦታው ላይ እንዳልነበረ ይነግራቸዋል። እናቱም አጠገቡ ትቀመጥና እውነቱን ብቻ እንዲነግራቸው ታሳምነዋለች። አስከትላ ምንም አይነት ጥፋት እንኳን ቢያጠፋ ማንም ሊጎዳው እንደማይችል ትነግረዋለች። በሌላ መልኩ ደግሞ ሮበርት ሕፃኑን ልጅ ይዘውት እንዳልሄዱ ያስተባብላል። ፖሊሶቹም ይህንን ሲሰሙ በቪዲዮ የተደገፈ ማስረጃ አሳይተውት ተመሳሳይ ልብስ የለበሰ ታዳጊ ሕፃኑን እንደወሰደው ይነግሩታል። ሮበርትም በምላሹ በወቅቱ ለብሶት የነበረውን ልብስ ብዙ ሰዎች ለብሰውት እንደነበር ነግሯቸው ቪዲዮ ላይ ያለው እሱ እንዳልሆነ ይነግራቸዋል። ፖሊሶቹ የሚጠይቁትን ጥያቄ እያስተባበለ በወቅቱ ሕፃኑ ቦታው ላይ እንዳየውና ነገር ግን አጠገቡ በፍጹም እንዳልተጠጋ ያሳውቃቸዋል። ፖሊሶቹም ለጆን እሱ ከመለሰላቸው መልስ በተቃራኒው ጓደኛው እንደመለሰላቸው ሲነግሩት ጆን በድንጋጤ ሁሉንም ነገር ጓደኛው ላይ ማሳበብ ይጀምራል። ሕፃኑንም ሮበርት ወደማይታወቅ ቦታ እንደወሰደው ይነግራቸዋል። እናቱም ይህንን ስትሰማ በንዴት ልጇ ላይ መጮህ ትጀምራለች። ፖሊሶችም በኃይል የሚሆን ነገር ስለሌለ እናቷን ያረጋጓታል። ጆንም እያለቀሰ ሕፃኑን እሱ እንዳልገደለው ለእናቱ ነግሯት የተፈጠረውን ነገር በፍጹም እንደማያውቅ ለፖሊሶቹ ይነግራቸዋል። ይህ በእንዲህ እንዳለ ሮበርት ጆን ሕፃኑ ቸርች አካባቢ ትቶት እንደመጣ ጨምሮ ያስረዳቸዋል። በሚቀጥለው እይታ ጆን እና ሮበርት ሕፃኑን ይዘውት እንመለከታለን። በሰዓቱ እነ ጆንን የተመለከተቻቸው በእድሜ ገፋ ያለች ሴት ሕፃኑ ምናቸው እንደሆነ ትጠይቃቸዋለች። እነሱም ከመሬት በቅሎ አግኝተውት እንደሆነ ይቀልዱባታል። ሴትዮዋም ሕፃኑን በትኩረት አይታ ግንባሩ እንደበለዘ ትመለከታለች። ጆንም ከመሬት ላይ ወድቆ ልጁን ሲያነሳው በድንገት ግንባሩ እንዲህ ሊሆን እንደቻለ ይነግራታል። ሴትዮዋም ሕፃኑን በቀጥታ ወደ ፖሊስ ጣቢያ እንዲወስዱት ታስጠነቀቃቸዋለች። በቀጣይ ሁለቱም ፖሊስ ጣቢያ ክርክር ላይ እናያቸዋለን። ፖሊሱ ሮበርትን ሕፃኑን ቦታው ላይ ጥሎት እንደሄደው ወንድሙን ሊጥለው እንደሚችል ይጠይቀዋል። ሮበርትን በምላሹ ከሕፃኑ ጋር ምንም አይነት ግንኙነት ስለሌለው እንዲህ ሊያደርግ እንደቻለ ይነግረዋል። ፖሊሶቹም ከዚህ በተጨማሪ ሮበርት ልብስና ጫማ ላይ የደም ጠብታ እንዳገኙ ሲነግሩት ሮበርት በፍጹም ደም እንዳላገኙ ያስተባብላል። ምናልባት ያገኙትም ደም ከሆነ የራሱ ሊሆን እንደሚችልም ያሳውቃቸዋል። በሚቀጥለው ቀን የጆን ወላጆች ምንም ነገር በልጃቸው ላይ ቢፈጠር ሁሌም ከጎኑ እንደሚሆኑ ይነግሩታል። ጆን ይህንን ሲሰማ እናቱ ክንድ ላይ ተደግፎ እያለቀሰ ሕፃኑን ልጅ እንደገደለ ያምናል። ቀጥሎም ለፖሊሶች የተፈጠረውን ነገር ሁሉ ምንም ሳያስቀር ይነግራቸዋል። በወቅቱ ሕፃኑን እያንገላቱት ሮበርት ገፍቶ ጥሎት እንዳቆሰለውና ቀጥሎም ወደ ድልድይ ወስደውት በቀለም ቆርቆሮ ጉዳት እንዳደረሱበት ይናገራል። እሱም ሕፃኑ እጅግ መጎዳቱን አይቶ ነገሩን ለማቆም ቢሞክር በሮበርት ግፊት ባቡር ሀዲድ ሊያስቀምጠውት ሕፃኑን በድንጋይ ሊመቱት እንደቻሉ ይነግራቸዋል። በጆን አገላለጽ ይህ ሁሉ ነገር የተፈጠረው በሮበርት ሀሳብና ግፊት እንደሆነ እንረዳለን። በሌላ መልኩ ሮበርት ጆን ብቻውን ሕፃኑ ላይ ድንጋይ እየወረወረበት እንደነበርና እሱ ልብስና ጫማ ላይ በተገኘ ደም ብቻ ተጠያቂ ሊሆን እንደማይገባ ይነግራቸዋል። ነገር ግን ፖሊሶቹ የጠየቁትን ጥያቄ በትክክል እንዲመልስላቸው ይነግሩታል። እናቱም ይህንን ስትሰማ ለምን ሕፃኑ ላይ ድንጋይ ሊወረውሩበት እንደቻሉ በንዴት ትጠይቋለች። እሱም በምላሹ ድንጋይ የሚወረውር መስሎ ልጁን እንዲንከባከብ ለጆን ሰጥቶት ሊያመልጥ እንደነበር ያስረዳል። አስከትሎም ጆንን ከድርጊቱ እንዲቆጠብ ከመንገዱ ተመልሶ እንደነገረው ይነግራቸዋል። የሮበርት እናትም ሕፃኑ በጉዳቱ ወድቆ እንደነበር ትጠይቋለች። በቀጣይ ልጁ በሕይወት እንዳለ ወይም እንደሞተ ይጠይቁታል። ጆን ሕፃኑ ላይ ድንጋይ የመወርወር ሀሳቡ የሮበርት እንደሆነና እሱ ልጁን ላለመጉዳት ወደ ልጁ ድንጋዩን የሚወረውር መስሎ አውቆ ከሕፃኑ አሻግሮ እየወረወረ እንደነበር ጥሩነቱን ይናገራል። ቀጥሎም እሱ የወረወራቸው ድንጋዮች ሮበርት ተሰብስቦ እያመጣ በድጋሚ ልጁን እየመታው እንደነበር አስረድቶ በአጠቃላይ እሱ 6 ሮበርት ደግሞ 10 ጊዜ በድንጋይ ልጁን እንደመታው ተናግሮ ራሱን ነፃ ለማድረግ ይሞክራል። ቀጥሎም ሮበርት በወረወረው ድንጋይ ሕፃኑን እንዳደማውና የሮበርት ጥፋትነቱን ያስረዳል። በሮበርት በኩል ፖሊሶቹ እሱንም እውነታውን እንዲያስረዳ ይነግሩታል። ነገር ግን ሮበርት ከነገራቸው ውጪ ያየውም የፈጸመው ነገር እንደሌለ ያሳውቃቸዋል። ክርክራቸው ይቀጥላል። ፖሊሶቹ ሮበርት ብዙ የደበቃቸው እውነታ እንዳለ ስለገባቸው እውነታውን እንዲናገር በኃይለ ቃል ያስጠነቅቁታል። ነገር ግን ሮበርት በወቅቱ ራሱን ሆኖ እንጂ ፖሊስ ሆኖ ስላልቀረበ ከዚህ ውጪ ምንም የሚያውቀው ነገር እንደሌለ በንቀት ይነግራቸዋል። ፖሊሶቹም በምላሻቸው የሕፃኑን ጉዳት አይተው ሁሉንም ነገር ላይ ሊደርሱ እንደቻሉ ያሳውቁታል። ሮበርትም የልጁ ጉዳት ላይ ኃላፊነት መውሰድ ካለበት ለምን አበባ ይዞ ወደ ልጁ ሊሄድ እንደቻለ ይጠይቃቸዋል። ፖሊሶቹም በድጋሚ የሚጠይቃቸውን ጥያቄ ችላ በማለት እውነታውን እንዲናገር በጥያቄ ማፋጠጥ
በማፋጠጥ ይቀጥላሉ። ከዚያም ሮበርት ጆን ህፃኑን በብረት መጥቶት ጉዳት እንዳደረሰበት ይነግራቸዋል። በጆን በኩል ጆን ህፃኑን ለመጉዳት አስቦ እንዲህ እንዳላደረገ ምናልባት የሚያደርጉት ነገር ህፃኑን ካዝናና ብሎ በማሰብ እንደሆነ ይነግሯቸዋል። ፖሊሶቹም ለምን ከመጀመሪያው ህፃኑን ከቦታው ይዘውት እንደሄዱ ሲጠይቁት ጆን በድንጋጤ አባቱን ወደ ቤት እንዲወስዱ ይነግረዋል። ከትንሽ ቆይታዎች በኋላ ጆን ሮበርት ለመዝናናት በማሰብ ህፃኑ ላይ በድንጋይ ጉዳት እንዳደረሰበት ሲነግራቸው፣ በተቃራኒው ሮበርት በፍጹም ህፃኑ ላይ ምንም አይነት ድንጋይ እንዳልወረወረ ያስረዳል። ፖሊሶቹም ጆን ብዙ ነገር ስላደረገው ነገር እንደነገራቸው ሲነግሩት እናቱ በልጇ ድርጊት በመበሳጨት ከዚህ በላይ ይህንን ለመስማት ፍቃደኛ እንዳልሆነች ተናግራ ክፍሉን ለቃ ትወጣለች። የሁለቱም ወላጆች በልጆቻቸው ባህሪ እጅግ ተናደዋል። አንዱ ፖሊስም ማን የልጁን ልብስ እንዳወለቀ ጆንን ይጠይቋል። ጆንም በምላሹ እሱ የህፃኑን ጫማ ብቻ እንዳወለቀና ሙሉ ለሙሉ ልብሱን ያወለቀው ሮበርት እንደሆነ ያስረዳል። ፖሊሶቹም ለምን ልብሱን እንዳወለቁበት ሲጠይቁት ጆን ለምን እንደሆነ ምክንያቱን እንደማያውቅ ነግሯቸው ፖሊሶቹ በኃይል እየጠየቁት ስለሆነ አባቱን አንድ ነገር እንዲያደርግለት ይጠይቋል። በሌላ እይታ ሮበርት ለፖሊሶቹ የሚያቀርበውን ጥያቄ ችላ እንዳሉት ስለገባው እሱም በተራው የሚጠይቁትን ከመመለስ ይቆጠባል። ፖሊሶቹም ይህንን ሲመለከቱ ሁለቱንም በመኪና ይዟቸው ህፃኑን ይዘውበት በሄዱበት መንገድ ይወስዷቸዋል። ጆንና ሮበርት መንገዱን ሲመለከቱ ህፃኑ ላይ ያደረጉትን ነገር ሁሉ ያስታውሳቸዋል። በመጨረሻም ታሪኩ ጆንና ሮበርት ኖቬምበር 24 1993 ላይ ጄምስን አፍነው ህይወቱን በማጥፋት ጥፋተኛ እንደሆኑ ይወሰንባቸዋል። በዚህም በ10 ዓመታቸው ይህንን በመፈጸማቸው በ20ዎቹ ክፍለ ዘመን ታይተው የማይታወቁ በእድሜ ትንሾቹ ነፍሰ ገዳይ ተደርገው ሲፈረድባቸው ፊልሙ ያበቃል። ለዛሬ ያዘጋጀንላችሁ ፊልም ይህን ይመስላል። ከወደዳችሁት ላይክ እና ሼር ማድረጋችሁ እንዳትረሱ። ተመሳሳይ መሳጭና ምርጥ ፊልሞች አጠር ባለ መልኩ መከታተል ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ።